በጎንደር ከተማ ኗሪ የሆኑ አንድ አስተያየት ሰጪ ከተማዋ ካለፉት ጊዜያት አንጻር በጸጥታዋ መሻሻሎች እየታዩባት እንደሆነ አስረድተዋል። ይዘጋል ባል ኢንፎርሜሽን ነበረ። የአማራ ክልል ላይ ከ17 ጀምሮ እንደ 3 ቀን ምናምን የሚባል ወሬ ተወርቶ ነበረ። ያ ስጋት ነበር። ግን አሁን ምንም የተዘጋ እንቅስቃሴ እንዳለ ነው። በግርግሩ ሰዓት ምንም አልነበረም እኮ ኦልሬዲ ምንም። አሁን ግን በጣም በቃ ሙሉ በሙሉ በምትለው ሁኔታ በደንብ እንቅስቃሴ አለ። ትራንስፖርትም ሱቁም የሕክምና ጣቢያውም በለው እንደ ድሮ አይነት እንቅስቃሴ አለ። ሌላው የከተማ ነዋሪ አሁን የሚስተዋለውን ችግር ለመቅረፍ ዘላቂ ሰላም ለማምጣት ህዝቡ መንግስትና ባለድርሻ አካላት የጋራ መግባባት የሚደርሱበት አቅጣጫ እንዲቀመጥ ጠይቀዋል። እኔ ጎንደር ከተማ ባንክ ቤት ለመሄድ ሞክሬያለሁ። መከላከያ ፍተሻ ያደርጋል እና ያው በመንግስት ወገን በኩል ሳየው ትንሽ የመረጋጋት ጥሩ ነገር ዲሲፕሊን ነገር ይታየኛል። በህዝቡ በኩል ደግሞ ምንድነው ትንሽ ያለ መተማመን ለምንድነው አሁን ነገሮች እንትን አሉና ይሄ ቤት ለቤት ለሊት የሚታፈኑ ልጆች አሉ። አሁን ምንድነው የህዝብ ለህዝብ ተብሎ እንደዚህ በየቀበሌው ምናምን ስብሰባ ይጠራሉ። እኔም ተጠርቼ ነበር። ግን የስብሰባና መፍትሄ ማምጣት ሳይሆን የመተቋቋም አይነት ነው ያየሁት። ስለዚህ ህዝቡ መንግስት እንዲኖር ይፈልጋል። ኢንፋክት ተቋሞች ምኖች ምናምን እንትናሉ። ግን አፋች አሁን በዚህ አይነት አካሄድ ስለማያዛልቅ እኔ ያየሁት ህዝብና መንግስት እና አስፈላጊ ተቋሞች ተሰብስበው የጋራ ውይይት አድርገው የጋራ መፍትሄ አቅጣጫ አስቀምጠው መሄድ አለባቸው የሚል ነው ሐሳብ ያለኝ። በሌላ በኩል ዛሬ ረፋዱ ላይ ባህር ዳር ከተማ ውስጥ ውጥረቶች ቢኖሩም ከሰዓታት በኋላ አንጻራዊ መረጋጋት እንደሰፈነ ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ ተናግረዋል። ባህር ዳር ዛሬ ጠዋት ሱቆች አልተከፈቱም ነበር። ሰው ይዘጋል የሚል ዛሬ ስራ አይከፈትም ሱቅም ዝግ ነው የሚል ነበረ። ጠዋት ባጃጅ እንቅስቃሴ ነበር። ሱቆች ግን ዝግ ነበሩ። አልፎ አልፎ ሰው ለመክፈትም ፈርቶ በየሱቁ በር ላይ ቆሞ ነበር። ከዛ ረፋድ አካባቢ ላይ የሚኒሻ አባላትና አንዳንድ ሰዎች ለምንድነው የማትከፍቱት እንዲሁም የሪፐብሊካን ጋርዶች በፓትሮል በመዞር ክፈቱ ችግር የለውም ብለው በኋላ ሰው ከፍቶ ስራውን ጀምሯል። ያው ሙሉ በሙሉ ባይከፈትም ከ4 ሰዓት በኋላ አካባቢ እንደምቆ ተከፍቶ ነው ያለው። በከተማዋ የትራንስፖርት እንቅስቃሴና የንግድ ተቋማት መከፈት ከጀመሩ ወዲህ ለውጦች ቢኖሩም ባህር ዳር በቀድሞ ቁመኗ ላይ አይደለችም ነው ያሉት አስተያየት ሰጪው። ባህር ዳር ላይ ያው እንቅስቃሴ ብዙም አይደለም። ለምን ዋናው የአዲስ አበባ መንገድ ደጀንና ሞጣ አካባቢ መንገዶች ስለሚዘጉ አንዳንድ ነጋዴዎችም እቃቸው እየተያዘ መንገድ ላይ ስለቀረ በዛ ምክንያት እንቅስቃሴውም የወረዳም ከወረዳም አካባቢ የሚመጡ ነጋዴዎችም አይመጡም። በዛ ምክንያት ትንሽ ቀንሷል። መንግስታዊ ተቋማትም በሙሉ አቅማቸው ወደ ስራ ባይገቡም አገልግሎት መጀመራቸው ነው የተነገረው። መንግስታዊ እንቅስቃሴ እንኳን ላይ ይንቀሳቀሳሉ። ያው እንደ ልብ ባይሆንም አልፎ አልፎ ቦምብ ስለሚፈነዳ ለምሳሌ ሁለት ቦምብ ፈንድቷል ማዘጋጃ አጥር ግቢ ውስጥ ፓትሪዮት አካባቢም እንዲሁ አልፎ አልፎ ተኩሶች ይችላሉ። ሰው ስጋት አለ። ውጥረት እንደነገሰ ነው። እንቅስቃሴውም የሆነ ሰላማዊ የምትለዋለም ሰው ፈራ ተባ እያለ ነው የሚንቀሳቀሰው። ማታም የአስቸኳይ ጊዜ አዋጁን ተከትሎ በጊዜ ባጃጆችም ስለሚገቡ በተመሳሳይ ሁኔታ ከባድ የተኩስ ልውውጥ ከተካሄደባቸው የሰሜን ሸዋ ዞን ከተሞች አንዷ የሆነችው ሸዋሮቢት ዛሬ ጨምሮ ሰሞኑን አንጻራዊ ሰላም መኖሩን ከአካባቢው ያገኘነው መረጃ ያመለክታል። የኦርቶዶክስ ክርስትና እምነት ተከታዮች ትናንት ያከበሩትን የጾመ ፍስለታ በዓልንና መጪውን አዲስ ዓመት አስመልክቶ የገበያ ልውጦች መሻሻል ማሳየታቸውን ነዋሪዎች አመልክተዋል። የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ በሌላ በኩል ዛሬ ባወጣው መግለጫ የክልሉን ዞኖች ከባህር ዳር ከተማ ጋር የሚያገናኙትን ጨምሮ ክልሉን ከአዲስ አበባ ጋር የሚያገናኙና ተዘግተው የነበሩ ዋና መንገዶችና መስመሮች ተከፍተዋል ብሏል። ሁሉም የመንግስትና የግል አገልግሎት ሰጪ ተቋማት የተሟላ መደበኛ አገልግሎት መስጠት ጀምረዋል በማለትም አክሏል። ሰላምና መረጋጋትን ይበልጥ ለማጽናትና አስተማማኝ ለማድረግ ወታደራዊ ኦፕሬሽኑ ተጠናክሮ እንዲቀጥል ጥብቅ መመሪያ መሰጠቱንም እዙ አስታውቋል። ከግጭት ነጻ በሆኑ አካባቢዎች ደግሞ የድርጊቱ ዋና ተዋናዮች በማለት የገለጻቸው ሰዎች በህግ ቁጥጥር ስር እንዲውሉ እየተደረገ መሆኑን ጠቁሟል። በሌላ በኩል በወግዲ ወረዳ ወግዲ ከተማ ነዋሪ የሆነው አስተያየት ሰጪ በመከላከያና በፋኖ ታጣቂዎች መካከል ተቀስቅሶ የነበረውን የተኩስ ልውውጥና የጸጥታ ችግር ተከትሎ መንግስታዊ በተለይ ማዘጋጃ ቤታዊ አገልግሎቶች መቋረጣቸው በህዝቡ ላይ ተጽዕኖ አስከትሏል ብለዋል። ከዛን ቀን ጀምሮ ወደ ስራ ገቡ ነው ያሉት። ሰራተኛ ስራቸውን ስሩ አሉ። ሳለ ሆስፒታል፣ ጤና ጣቢያ ስራ እየሰራ ነው። ሁሉም የግልም የመንግስትም ባንኮችም አገልግሎት እየሰጡ ነው።
የመንግስት ሰራተኛው ግን እንግባ ብለን ተመካክረን ነበር። በቃ ለምንድን ነው የማንሰራው? አመራር የሚጠብቀውን ስራ ይጠብቅ፣ ሌላው ባለሙያ ግን የማን ስራ በየዘርፉ ተባለ። በቃ አገልግሎት አሰጣጥ አሁን 100% ቁሟል። የመንግስት ስራ ለምሳሌ ገቢዎች፣ እነዚህ አገልግሎት ተስፋ እነሱ አሁን አገልግሎት መስጠት አልተቻለም፣ ቢሮ መግባት አልቻሉም፣ ፍቃደኛ አይደሉም። ታነታጣቂ አገልግሎት ገብታችሁ ስጡ ነው ያሉት። የጤንነት ችግር ነው እንጂ ገብቶ ሁሉም ደግሞ ያው አገልግሎት መስጠት ይቻላል። ለምሳሌ ቤቶች ልማት ተምር ማዞር ይፈልጋል፣ ግንባታ ፍቃድ ይጠይቃል። ያ ሁሉ ተዘግቷል። ውሃ አንድ ወዲያ አንድ ድንበር ግጭት አለ። እሱም በህጋዊ መንገድ የሚለይ አካል ከሌለ ህብረተሰቡ በዚህ ተጽዕኖ ነው። ሌላ ግብር በሰዓት የሚከፍሏሉ፣ ቢሮ ካልተከፈተ አጉል ነው። ስለዚህ ህብረተሰቡ ብዙ ጫና ነው የደረሰበት በዚህ ምክንያት። አስተያየት ሰጪው ከሐምሌ 28 2015 ዓ.ም ጀምሮ መንግስታዊ አገልግሎቶች ተቋርጠዋል ነው ያሉት። ይሁን እንጂ ህዝቡ የአካባቢውን ጸጥታ በማስከበር የከፋ ጉዳት እንዳይደርስ ላደረገው ጥረት አድናቆታቸውን ገልጸዋል። የሚተቋሙ ስራ ባለመጀመራቸው ህብረተሰቡ በሰላም መኖሩ ነው ደስ የሚል ማለት ድብደባ የለም፣ ስርቆት የለም፣ ግድያም የለም። ያው ድሮስ ምኖች ሀገር ሽማግሌ ተሰባስበው በቃ ተቻችለን መኖር አለብን በሚል አንድ ቀን ስብሰባ ተደርጓል። ይሄ ደስ ይላል። ግን በዚህ ተቀጠለ አዋጭነት አይኖረውም። ስማቸውን ከመግለጽ የተቆጠቡ የመካነ ሰላም ነዋሪ በተመሳሳይ መንግስታዊ መዋቅሩ አገልግሎት አለመስጠቱ በተለይ በመንግስት ሰራተኛው ላይ ተጽዕኖ ፈጥሯል፣ ጥቂት ስርዓት አልበኝነትም እየተስተዋለ ነው ብለዋል። ቀኑን ጠብቆ ደሞዝም እየተከፈለ አይደለም ያለው ለመንግስት ሰራተኛው። እንደገና ደግሞ አንዱ ንብረት እንደፈለገ ህግ ባለመኖሩ እንደፈለገ ይወስዳል። ያለ አግባብ የሚቀማበት ሁኔታ አለ። የሚደበደብ ሰው አለ። ዝም ብሎ ያለ አግባብ ማን ነው ደብዳቤው? ያው በግርግሩ አማካኞች ምን ታውቃለህ? ያው ይሄ ማለት ያው ህግ በመፍረሱ ወይም ህግ ባለመኖሩ ነው። እንደዚሁ በማዳበሪያ ዙሪያ መንግስት ይልካል። ላይ ያለው ቢልከውም እዚህ ያለው አመራር ለግለሰቦች እጅ አድርጎ እስከ 15,000 ብር አንድ ኩንታል በግለሰብ እጅ እንደሚሸጥ እነዚህ ነገሮች አሉ። በአጋጣሚ እንግዲህ መፍትሄ የሚፈጠርም አይፈጠርም ትናንትናና ዛሬ ስብሰባ አለ። መከላከያው ስላለ ያው ስብሰባ ይባላል። ምን እንደሆነ እኛ የምንሰማው ነገር የለንም። እነሱ ናቸው የሚወያዩት። እነማን አመራሮች አልፎ የመጡ አመራሮች አሉ። አንዳንድ የንግዱ ማህበረሰብም ሸቀጦችን በመከዘንና ተገቢ ያልሆነ ዋጋ እስከመጠየቅ የሚደርሱ በመኖራቸውም የኑሮውን ውድነት እንዳባባሱት አስረድተዋል። በመካነ ሰላም ከተማ መንግስታዊ መዋቅሩ አገልግሎት ካቆመ 20 ቀናት እንዳለፉት የመረጃ ምንጩ ጠቅሰዋል።